እንደምን አላችሁ? የሸገር ሸልፍ ፕሮግራምን መነጽር እያወለቁ ጠየቁ። የቀን ሰራተኞቹ በርካታውን የሥራ ሰዓት የሚያሳልፉት ወሬ በማውራት ነው። ይህንን የሚያደርጉት ደግሞ አካፋቸውን በመመርኮዝ ነው። ይሄ ነገር ያናደዳቸው ቻይናዎች በመጀመሪያ የወሰዱት እርምጃ የሁሉንም አካፋ መጉመድ ነበር። እንደነርሱ አባባል ይህን ያደረግነው ተንበርክከው ወይም ቁጭ ብለው አፈር መዛቅ የሚችሉ ብቻ በሥራ እንዲቆዩ ለማድረግ ነው። ይሁን እንጂ ስራው አድካሚ በመሆኑ የቀን ሰራተኞቹ ማመጽና የሥራ ማቆም አድማ ማድረግ ጀመሩ። ወሬውን የሰሙት ባለስልጣኖች ደግሞ ችግራችሁ ምንድነው በማለት ይጠይቋቸዋል። በሀገራችን የመስራት መብታችን ይከበር፣ ቻይናዎቹ ሊያባረሩን እየተዘጋጁ ነው ይላቸዋል። እንዲህ የምትሉት በምን አውቃችሁ ነው? ኃላፊዎቹ ይጠይቃሉ። በአካፋችን። እንዴት? ይሄው አካፋችን የፖሊስ ዱላ እንዲያክል እየተደረገ ነው። የዚህ ዳርዳርታ ደግሞ ይገባናል። ምንድነው ዳርዳርታው? ባለስልጣናቱ ይጠይቃሉ። ከቻይና የሚመጡት የቀን ሰራተኞች አጫጭር ናቸው እናማ ላያያዝ እንዲመቻቸው ቅድመ ዝግጅት እያደረጉ ነዋ ብለው ቁጭ። ይገርማል አሉ ከንቲባው። በአንድ ወቅት ደግሞ ሚስተር ቿ ንግግር ቀጠለ። የቀን ሰራተኞቹ ከባድ ስራ ላይ ያሉ የሆነ ድምጽ ሰምተው መጣለ ተበላህ በማለት ወደ ቤቶች ጥጋጥግ ሲሮጡ ቻይናዎቹ ከማያውቁት አደጋ ለማምለጥ በድንጋጤ ይከተሏቸዋል። ከተረጋጉ በኋላ ግን ምንድነው ማለታቸው አልቀረም። ዝናብ ሰራተኞቹ ይመልሳሉ። በጣም የበሸቁ ቻይናዎች እንዴት ለዝናብ ስራ ትታችሁ ትሮጣላችሁ በማለት ካራታቸውን ሊጀምሩ ሲሉ እንዴ አህያ የማይችለው እኮ ነው የመጣው በማለት መንጫጫት ይጀምራሉ። ምኑ ነው አህያ የማይችለው? ቻይናዎቹ ይጠይቃሉ። ዝናቡን ነዋ። እንዴት? እዚህ አካባቢ አህዮች የሉም እንጂ ሲሮጡ ታዩ ነበር። ለምን? ቻይናዎቹ እንደተገረሙ ነው። ለመጠለል ነዋ። ዝናብ የሚፈራ አህያ አጋጥሞት የማያውቅ አንድ ቻይናዊ በነገሩ በጣም ስለተናደደ የዚህ ሀገር አህያ ለሰው ልጅ የቅርብ ዘመዱ ነው ማለት ነው በማለት በነገር ጠቅ ያደርጋቸዋል። ይሄን አንዱ አበሻ ደግሞ አህያ እግሯ በቻይና አይኗ ባበሻ እንደወጣ ታውቃለህ፣ ሌላው አካላት ግን ገና እየተጠና ነው በማለት መለሰ እያሉ ያወራሉ። በእርግጥ ምን ለማለት እንደፈለገ እኔ እስካሁን አልገባኝም። ሚስተር ቿ ንግግሩን ጨረሰ። ሁለቱ ባለስልጣናት ታይተው ፈገግ አሉ። እሺ ሚስተር ኳ፣ ከንቲባው ሌላኛው ሰው አስተያየት እንዲሰጥ ጠየቁ። ክቡር ከንቲባ። ሚስተር ኳ ግንባሩ ላይ የተኛውን ጸጉሩን መፎከት ጀመረ። እኔ የምናገረው ነገር ትንሽ ያሳፈራል። ምን ያህል ጠቃሚ እንደሆነም እንደው ግድ የለም፣ ቀጥል፣ ችግር የለም ሚስተር ኳ፣ ከንቲባው አበረታቱት። ጥሩ። በአበሾች እምነት ቻይናዎች ለሴትና ለገንዘብ ሙቶች ናቸው። ይህንን የሚገልጹበትን አንድ ቀልድ ነው መናገር የፈለኩት። አንድ ቻይናዊ ከአንድ ሴተኛ ዳሪ ጋር በ200 ብር ለማደር ይደራደራል። ከድርድሩ ነጥብ አንደኛው አንዴ ከተገናኛት በኋላ አልጋ ስር ገብቶ መውጣትን ይመለከታል። ለዚህ የሰጣ ምክንያት ደግሞ ለሚቀጥለው ዙር ግንኙነት ጥንካሬ ይሰጠኛል የሚል ነው። ከሁለት ጊዜ በላይ መሄድ እንደማይችል የተገነዘበችው ሴተኛ ዳሪ የሚከፍላት ብር እያጓጓት፣ ይሄውም አህያ እግሯ በቻይና አይኗ ባበሻ ወጥቷል የሚለው አባባል ነው። አበሻዎች በስነ ቃልና በቅኔ ብቻ ሳይሆን ባሽሙር ሀብታቸውም ይታወቃሉ። የአህያ እግር በቻይና ነው የወጣው ያሉት እኛ ቻይናዎች የካራቴ ባህል ስላለን ተደባዳቢዎች ናቸው ለማለት ፈልገው ነው። የአህያ አይን በኢትዮጵያ ነው የወጣው በሚለው አባባል ግን ማፈር ነበረባቸው። በእርግጥ ለማለት የፈለጉት አበሾች እንደ ቻይና የተጨፈነ አይን የላቸውም ለማለት ነው። እውነቱ ግን አህያ ትላልቅ አይኖች ቢኖራትም ማርቃ ለማየቷ ነው። ተሰብሳቢዎቹ በከንቲባው ምላሽ ሳቅ በሳቅ ሆኑ። አይ ቻይናዎች!